የኢትዮጵያ ታሪክ ያለ ጋምቤላ ሕዝቦች ታሪክ ሙሉ ሊሆን እንደማይችል ጠቅላይ ሚኒስትር ዶክተር አብይ አህመድ ገለጹ። ጠቅላይ ሚኒስትር ዶክተር አብይ አህመድ በጋምቤላ ባደረጉት ንግግር የጋምቤላ ሕዝቦች በኢትዮጵያ ታሪክ ውስጥ ያላቸውን ሚናም አውስተዋል። ከኮሪያ ዘማቾች ቃኞ ሻለቃ እስከ ባድመ ጦርነት ብሎም እስከ እግር ኳሱ የጋምቤላ ምድር ያፈራቻቸው ብርቅዬዎች አሉም ሲሉ አንስተዋል። ጌቱ ላቀው ተከታትሎታል። ጠቅላይ ሚኒስትር ዶክተር አብይ አህመድ በጋምቤላ ስቴዲየም ባደረጉት ንግግራቸው የጋምቤላ ሕዝቦች በኢትዮጵያ ታሪክ ውስጥ የነበራቸው ሚና አንስተዋል። የኢትዮጵያ ታሪክ ሲነሳ ስማቸው አብሮ የሚነሳ የኢትዮጵያ የቁርጥ ቀን ልጆች ከጋምቤላ ተገኝተዋል ያሉት ጠቅላይ ሚኒስትሩ በቀዳሚነት ግን ኡጆንግ ጊሎን አንስተዋል። ስለራሳችን ብቻ ሳይሆን ስለሌሎች ክብርና ሌልና ዘብ ልንቆም ውቅያኖስ አቋርጠን ኮሪያ ልሳነ ምድር ላይ በተገኘንበት በዚያ ታሪካዊ ወቅት ላይ የቃኘው ሻለቃ ድምቀት ከነበሩ ጀግኖች አባቶቻችን ዝርዝር ውስጥ ኡጆንግ ጊሎ የሚባል ትልቅ ስም በደማቁ ተጽፏል። በኢትዮ ኤርትራ ጦርነት ወቅት የጋምቤላ ሕዝቦች ከሌሎች የሀገሪቱ ሕዝቦች ጋር በመሆን ሀገርን በመከላከል ታሪክ ሰርተዋል። በባድመ ላይ ግን ለአንድ ኢትዮጵያዊ ወገኑ ሲል ቢዝጆት ያደረገው ተግባር የጀግንነት ጥግ ስለመሆኑ ጠቅላይ ሚኒስትሩ ጠቅሰዋል። ይህ ክልል ከባድመ ምሽጎች በታች ጠላትን ያደበዩና ስለ ሀገር ፍቅር ተግባራዊ ምሳሌ መሆን የቻሉ እንደ ቢዝጆት ያሉ ጀግኖችን ያፈራ ክልል ነው። ቢዝጆት በጠላት ፈንጅ እግሩ ተቆርጦ ከወደቀ በኋላ አንድ ኢትዮጵያዊ ነፍስ ለመታደግ የቀረው እግሩን በሳንጃ ቆርጦ ፈንጅ ያፈነዳ የጀግኖች ጀግና ምሳሌ የጋምቤላ ጀግና መሆኑን ላስታውሳችሁ እወዳለሁ። ኢትዮጵያ የአፍሪካ ዋንጫን ከመሰረቱት ሀገራት በቅድሚያ የምትጠቀስ ብትሆንም ለ31 ዓመታት ከዋንጫው ውድድር መራቋ ኢትዮጵያውያንን ቁጭት ውስጥ ከቷል። ኢትዮጵያን ከዚህ ቁጭት አውጥተው በአፍሪካ ዋንጫ ላይ ዳግም እንድትሳተፍ ያደረጉትን ዋሊያዎቹ አባል የነበረው ኡሞድ ኩሪ ጋምቤላ ያፈራችው ብርቅዬ ነው ብለዋል። ሀገራችን ኢትዮጵያ ለታሪኳና ለክብሯ በማይመጥን መልኩ 31 ዓመት ከአፍሪካ ዋንጫ ባላቀችበትና እኛም በቁጭት በምንሰለሰልበት ጊዜ የጋምቤላ ምድር ያፈራው የዋሊያዎቹ ቡድን አባል ሆኖ ሀገራችንን ወደ ኳሱ መድረክ የመለሰው ፈጣን አጥቂ ኡሞድ ኩሪን አለመጥቀስ። ከዚህ ሁሉ በላይ ደግሞ ኢትዮጵያውያን መከራ ገጥሟቸው ስደትን ምርጫ አድርገው በሱዳን በኩል ለመሄድ ጉዞ የጀመሩትን በፍቅር ማኖር የቻሉ ናቸው የጋምቤላ ሕዝቦች። በተለያዩ ጊዜያት ከጨካኞች በትር አምልጦ ሱዳን ለመግባት ይሰደድ የነበረውን ብዙ ኢትዮጵያዊ ልቡንና በሩን ከፍቶ በመቀበል የሚበላው ጉርሱን የሚለብሰው ልብሱን አጋርቶ ክፉን ቀን ያሻገረ ደግና እንግዳ ተቀባይ ሕዝብ ነው። የጋምቤላ ሕዝቦች አይበገሬነትና ጥንካሬ የሚታይባቸው ብዙ የታሪክ ክስተቶች አሉ ያሉት ጠቅላይ ሚኒስትር ዶክተር አብይ በውስጣቸው ኢትዮጵያዊነት እንዲለመልም ጠይቀዋል። ይህንን ከባህላችሁ፣ ከታሪካችሁ፣ ከማንነታችሁ ጋር በጥብቅ የተቆራኘ የአይበገሬነት መንፈሳችሁን በልማት በእድገትና ድህነትን በመዋጋት ላይም እንድትደግሙት ከሁሉም በላይ ኢትዮጵያዊነት በልባችሁ እንዲያብብና የኢትዮጵያ አካልና ዋነኛ የድንበር ጠባቂ መሆናችሁን ዕለት ዕለት እንድታስቡ ከአደራ ጭምር ልገልጽላችሁ እወዳለሁ።